የውቀት ሰላቢና የአይምሮ መተት ያለበት ሰው ገንዘቡ የሚባክነው በማያነበው መጽሐፍ ነው። መጽሐፍ ሲገዙም ራሳቸውን አጽናንተው ነው። አንድ ቀን አነባለሁ ወደፊት አነባለሁ ብለው አንድ ቀን ሳያነቡ ወደፊትም ሳያነቡ ስንት አንድ ቀኖችና ስንት የወደፊት ቀኖች አልፏቸዋል። ሌላው ደግሞ የውቀትና የአይምሮ መተት ያለበት ሰው በፍጹም መጽሐፍ ማንበብ አይወድም። እንደውም በግድ ላንበብ ካለ ይጨንቀዋል፣ ይደብተዋል፣ ራሱን ያመዋል፣ ያስጠላዋል፣ በዚህም ማንበብ ይተዋል። ልክ እንደ ዶክተሯ ብዙ ሰዎች ተምረው ምን እንደተማሩ የማያውቋሉ። ዲግሪ ይዘው ማስትሬት ይዘው ግን የተማሩትን በፍጹም የማያስታውሱና የማያውቁ ሰዎች አሉ። በተማሩት የማይሰሩ ሰዎች አሉ። የናንተ ነገር ሲወሰድ የናንተ ባልሆነ ነገር ትኖራላችሁ። አንዳንዶቹ ጎበዝ ተማሪ ሆነው ሌሎቹም ጥሩ ተማሪ ሆነው ነገር ግን በድንገት የተማሩት ነገር ይጠፋቸውና ባዶ ይሆናሉ። የተማሩት ሁሉ ይጠፋቸዋል። ይሄ በእውቀት ሰላቢ መተት እውቀታቸው ሲሰለብ ነው። ብዙዎች ልብ የማይሉት የጊዜ ሰላቢ መተትን ነው። ክፉ ሰዎችና ክፉ መናፍስት የሰዎችን ጊዜ ያባክናሉ። የሰው ጊዜ በሰላቢ መተት ይሰለባል። የጊዜ ሰላቢ መተት ማለት በምታገቡበት ጊዜ እንዳታገቡ፣ በምትወልዱበት ጊዜ እንዳትወልዱ፣ በምትማሩበት ጊዜ እንዳትማሩና የህይወት ጊዜያችሁን በአግባቡ እንዳትጠቀሙ የሚያደርግ ክፉ መንፈስ ነው። የእናንተን ጊዜ ሰልበው በእናንተ ጊዜ ያገባሉ፣ ይወልዳሉ፣ ይማራሉ፣ ይሰራሉ። እናንተ ግን የሆነ ነገር አድርጉ ስትባሉ ጊዜ አይበቃኝም ትላላችሁ። ተማሩ ስትባሉ ይህንን ስሩ ስትባሉ ጊዜ ያላችሁ ጊዜ አይበቃኝም ትላላችሁ። ጊዜያችሁ ሲሰለብ የእናንተ ጊዜ በማይረባና በማትጠቀሙበት ነገር ጊዜያችሁን ታባክናላችሁ። ጊዜው የተሰለበበት ሰው ለምንም ነገር ጊዜ አይኖረውም። ጊዜው የተሰለበበት ሰው ማለት ባጭሩ ህይወቱ የተወሰደበት ሰው ማለት ነው። ጊዜው የተሰለበበት ሰው ስለ ጊዜው ምንም አይመስለውም። ሰዎች በጊዜያቸው ብዙ ነገር መስራት፣ መቀየር፣ መለወጥ እየቻሉ ጊዜያቸው ስለተሰለበ ባሉበት ቆመዋል። አንዳንዱ ስንት ነገር የሚያደርግበት ጊዜ ያለው ጊዜ የለኝም እያለ ግን ጊዜውን በማይረባ ነገር ያሳልፋል። ጊዜ ሲሰለብ የነገ ተስፋ ባዶ ይሆናል። ጊዜያችሁ ሲሰለብ ነገ ራዕይና ተስፋ አይኖራችሁም። ጊዜያችሁ ሲሰለብ ያለ ጊዜያችሁ ህይወትን ታጣላችሁ። ጊዜያችሁ ሲሰለብ ጊዜው ጥሏችሁ ይሄዳል። ጊዜው ላይ ሳትደርሱ እየባከናችሁ ትኖራላችሁ። ጊዜያችሁ ሲሰለብ እንኳን ለመስራት ለጸሎት ጊዜ ታጣላችሁ። ለጸሎት ጊዜ ያጣ ሰው ለእግዚአብሔር ጊዜ ያጣ ሰው ነው። ለእግዚአብሔር ጊዜ ያጣ ሰው ደግሞ ለምንም ነገር ጊዜ የለውም። ጊዜውም ለእርሱ አይሆንም። ጊዜው የተወሰደ ሰው ምንም ሳይሰራ ይነጋል፣ ይመሻል። ጊዜውም እድሜውም ዝም ብሎ ይባክናል፣ ይሄዳል። ጊዜ ህይወት ነው። ጊዜ ጸጋ ነው። ጊዜ በረከት ነው። ጊዜ እንኳን ስጋችሁን ነፍሳችሁን የምትጠቅሙበት ነው። ጊዜ ገንዘብ ነው። ጊዜ ለምትደርሱበት ቦታ መንገድ ነው። ጊዜ በእርጅናችሁ ዘመን እየመነዘራችሁ የምትጠቀሙበት ሲሳያችሁ ነው። ጊዜ ለትዳራችሁ፣ ለትምህርታችሁ፣ ለመስራታችሁ፣ ለመለወጣችሁ፣ ለስኬታችሁ፣ ለከፍታችሁ፣ ለህይወታችሁ ቁልፍ ነው። ጊዜ ለነገ ልጆቻችሁ ህይወታቸውን የምታስተካክሉበትና ከናንተ የተሻለ እንዲኖሩ የምታደርጉበት ስጦታ ነው። ጊዜያችሁ በክፉ ሰዎችና በክፉ መናፍስት ከተወሰደ ህይወት ጨለማ ናት። ህይወት የቁሞት ናት። በመጽሐፈ መክብብ በምዕራፍ 9 ቁጥር 12 ላይ ሰውም ጊዜውን አያውቅም ተብሎ ተጽፏል። ብዙዎቻችን ጊዜ እያለን የጊዜ ባለቤት እግዚአብሔር ጊዜ ሰጥቶን ግን ጊዜያችንን የማናውቅና ጊዜያችንን በአግባቡ የማንጠቀም ብዙ አለን። ክፉ መናፍስት ጊዜያችንን በማይሆን ነገር እንደሚያባክኑ ሁሉ ጊዜያችንን በሚጠቅመን በሚመስል ነገር ያባክኑብናል። አንዳንዶች በጊዜያቸው አግቡ ሲባሉ ትንሽ ጊዜ ልቆይ ይላሉ። ሌሎቹም ተምረው ስራ ይዘው አግቡ ሲባሉ ቆይ ልማር፣ ማስተርሴን ሊያዝ፣ ትንሽ ልስራ፣ የሆነ ነገር ሊያዝ፣ ቤተሰቦቼን ልርዳ፣ ወንድሞቼን ላስተምር፣ ለቤተሰቦቼ ቤት ልስራ እያሉ እነሱ ግን የሚያገቡበትን የሚወልዱበትን ጊዜ ያባክናሉ። እንዲህ አይነት ጊዜ ለመልካምና ለመስዋዕትነት የሚጠፋ ቢሆንም የእናንተን ጊዜ ግን ይገድላል። ጥቂት የማይባሉ ሰዎች ጊዜያቸውን መስዋዕት አድርገው ለቤተሰባቸው ቤት ሰርተው ህይወታቸውን አስተካክለው የነሱ የህይወት ቤት ግን ፈርሷል። የነሱ ህይወት ተበላሽቷል። ብዙዎች ለዓላማቸው፣ ለትምህርታቸው፣ ለቤተሰባቸው ጊዜያቸውን ሰውተው በመጨረሻ እነሱ በጊዜያቸው ማድረግ የሚገባቸውን ነገር ሳያደርጉ ይቀራሉ።
የሰው ልጅ መልሶ ከማያገኘው እስከ ወዲያኛው ድረስ መልሶ ሊያገኘው ከማይችለው ነገር አንዱ ጊዜ ነው። ጊዜያችሁን በአግባቡ ተጠቀሙ። ሌላው እጅጉን የተለመደው የገበያ ሰላቢ መተት ነው። ይህንን ብዙዎች ይጠቀሙበታል። የገበያ ሰላቢ መተት ማለት 4 አይነት ነው። አንደኛው የገበያ ሰላቢ መተት ገበያችሁን የሚሰልቡበት ነው። ሁለተኛው የገበያ ሰላቢ መተት የሸጣችሁበትን ገንዘብ የሚሰልቡበት ነው። ሶስተኛው የሰላቢ መተት የእናንተ ገበያ ተዘግቶ የነሱ ገበያ ደርቶ የሚጠቀሙበት ነው። አራተኛው የሰላቢ መተት ሀብት ንብረት የሚወድምበትና የሰውን ገንዘብ የሚያባክኑበት ነው። እነዚህን እንመለከታለን። አንደኛውና ገበያችሁን የሚሰልቡበት መተት ለምሳሌ ሱቅ አላችሁ እንበል። በእናንተ ላይ የገበያ ሰላቢ መተት ከተመተተባችሁ ሰዎች ከናንተ አልፈው ወይም ከናንተ ሱቅ ወጥተው በእናንተ ላይ የገበያ ሰላቢ ወዳስመተቱት ሱቅ ገብተው ይገዛሉ። የናንተ ደንበኞችም እናንተን አልፈው ወይም ከናንተ ሱቅ ወጥተው ቆይ መጣ ብሎ የገበያ ሰላቢ መተት ካስመተቱት ሰዎች ሱቅ ገብተው ገዝተው ይሄዳሉ። የናንተ ገበያ በሰላቢ መተት ስለተሰለበ ጥሩ ዕቃ ይዛችሁ አትሸጡም። ዝንብ ስታባርሩ ባለመሸጣችሁ ስታማርሩ ትውላላችሁ። ምክንያቱም ገበያችሁ በገበያ መተት ተሰልቧልና። ባጭሩ ይሄኛው መተት የናንተን ገበያ ለመሳብና ወደ ራሳቸው ለማምጣት እንዲሁም ገበያችሁን ወደ ራሳቸው ለማዞር የሚጠቀሙበት ነው። ሁለተኛው የገበያ ሰላቢ መተት የሸጣችሁበትን ገንዘብ የሚሰልቡበት ያልኳችሁ ነው። ለምሳሌ ጥሩ ሱቅ ወይም ምግብ ቤት አላችሁ እንበል። በሱቃችሁ ውስጥ በምግብ ቤታችሁ ጥሩ ገበያ አላችሁ። ብዙ ሰው እየመጣ ከሱቃችሁ ዕቃ ይገዛል። ከምግብ ቤታችሁም ሰው እየመጣ ይመገባል። በዚህም ጥሩ ትሸጣላችሁ፣ ገበያችሁም የደራ ይሆናል። ነገር ግን ከጧት እስከ ማታ በተጠቃሚ ተጨናንቃችሁ ብዙ ነገር ሸጣችሁ ማታ ገንዘቡን ስትቆጥሩ የሸጣችሁትና ያገኛችሁት በፍጹም አይጣጣምም። ገበያው ብዙ ነው፣ ካዝናው ግን ከባዶ ያልተናነሰ ነው። ቀን ብሩን ተከምሮ ታያላችሁ፣ ማታ ስትቆጥሩ ትደነግጣላችሁ። የሸጣችሁትና ያገኛችሁት ገንዘብ አይመጣጠንም። ይሄ የሚሆነው የገበያ ሰላቢ መተት ሲኖርባችሁ ነው። ከዚህ ጋር በተያያዘ ለምሳሌ ሱቅ ካላችሁና የሰላቢ መተት ካለባችሁ የሰላቢ መተቱ አንደኛ የምትቀጥሩት ሰራተኛ ገንዘባችሁን የሚሰርቃችሁ ነው። ሁለተኛ መንፈሱ ገንዘባችሁን በሰው ያሰርቃችኋል። ብዙ ሰዎች የቀጠሩት ሰራተኛ ገንዘባቸውን እንደሚሰርቃቸው እየሰሙ እያወቁ ሰራተኛቸውን አያባርሩም። ምክንያቱም የሰላቢ መተት እነሱን ለመጉዳት እንደውም የሚሰርቃቸውን ሰው ታማኝ አድርጎ እንዲያስቡት ያደርጋል። ብዙ ሰዎች ገበያ ያለው ጥሩ ሱቅ፣ ጥሩ ምግብ ቤት፣ ሌላም ነገር አላቸው። ግን ይሰራሉ፣ ይለፋሉ። የሚለፉትና የሚሰሩት ከሚያገኙት ገንዘብ ጋር አይጣጣምም። አንዳንዶቹማ ትርፋቸው ልፋት ብቻ ነው፣ ባስ ካለ ትርፋቸው ኪሳራ ነው። ሶስተኛው የሰላቢ መተት የእናንተን ገበያ ዘግቶ የነሱ ገበያ ደርቶ የሚጠቀሙበት ያልኳችሁ ነው። ይህም የእናንተ ምቀኞች በእናንተ ላይ የሰላቢ መተት ሲያስመትቱ ሁለታችሁም አንድ አይነት ሱቅ ወይም ሸቀጣ ሸቀጥ መሸጫ እያላችሁ ሁለታችሁም ምግብ ቤት ወይም ልብስ ቤት እያላችሁ እናንተ ቀኑን ሙሉ እንኳን የሚገዛችሁ የሚጠይቃችሁ ይጠፋል። ከጎናችሁ ያሉት በእናንተ የሰላቢ መተት ያስመተቱት ግን ቀኑን ሙሉ ይሸጣሉ፣ በገዢዎች ይጨናነቃሉ። ይሄ ብቻ አይደለም። ለምሳሌ አንድ የማምረቻ ድርጅት ቢኖራችሁና በዚህም ተፈላጊ ዕቃ የምታመርቱና የምትሸጡ ከሆነ የሰላቢ መተት ካለባችሁ ግን የሚፈለገው ዕቃ ተረካቢዎች አይገዟችሁም። ከእናንተ ያነሰውንና የባሰውን ይገዛሉ። የሰላቢ መተት ክፋቱ ገንዘብ ማባከን ብቻ ሳይሆን እድላችሁንም ይዘጋል። እድላችሁን በመዝጋት ነው እጃችሁ ላይ ያለውን የሚሸጠውን ዕቃ ሰው እንዳይገዛችሁ በማድረግ የሚያባክነው። በሰላቢ መተት የእናንተን ገበያ ዘግተው በእናንተ የገበያ እድል ሸጠው ስለሚውሉ እናንተን የሚገዛችሁም የሚጠይቃችሁም የለም። ምክንያቱም የእናንተን የገበያ እድል በገበያ ሰላቢ መተት ስለወሰዱ። ለዚህ አንዱ መፍትሄ ጠዋት ሱቃችሁን፣ ምግብ ቤታችሁን፣ ድርጅታችሁን እየከፈታችሁ ጸበል መርጨት ይገባል። ምክንያቱም የሰላቢ መተት የሚመተተው አንድም በሚጣል ነገር ስለሆነ በሱቃችሁ፣ በምግብ ቤታችሁ፣ በድርጅታችሁ ደጅ ስለሚጣል ጸበል ከረጫችሁት የሰላቢ መተቱ ይሻራል ወይም ጸበሉ እንዳይሰራ ያደርገዋል። ይህንን ማድረግ ስለ እውነት በጣም ቀላል ነው። ግን
ብዙዎች ይህንን አያደርጉም። በዚህ ምክንያት ነው የማንም የሰላቢ መተት መጫወቻና መፈንጫ የምትሆኑት። አራተኛው የሰላቢ መተት ሀብት ንብረት የሚያወድሙበትና የሰውን ገንዘብ የሚያባክኑበት ያልኳችሁ ነው። ይህንን የሚያደርጉት እናንተም በፍጹም የሚጠሉና ከውድቀታችሁ እስከ ሞታችሁ የሚፈልጓችሁ የለየላቸው ምቀኞቻችሁ ጠላቶቻችሁ ናቸው። በህይወታችሁ፣ በንብረታችሁ፣ በሀብታችሁ፣ በገንዘባችሁ በመቅናት አንድ ሰው ጠላት ሆኖባችሁ ንብረታችሁ፣ ሀብታችሁ፣ ገንዘባችሁ እንዲወድም እንዲባክን ካስመተተባችሁ በጣም በሚገርምና በሚያስደነግጥ ሁኔታ በአይናችሁ እያያችሁት ሀብታችሁ ይባክናል፣ ንብረታችሁ ይጠፋል፣ ገንዘባችሁ ይባክናል። በክፉና በጠላታችሁ በተቀናቃኛችሁ የተመተተባችሁ የሰላቢ መተት ሙሉ ንብረታችሁን፣ ሀብታችሁን፣ ገንዘባችሁን በማባከንና በመስለብ ከባለ ሀብትነት ወደ ድህነት ሊያወርዳችሁ ይችላል። የሰላቢ መተት ከተመተተባችሁ ሀብት ንብረታችሁ በሆነ ባልሆነው ይጠፋል፣ ገንዘባችሁ ይባክናል። ስለዚህ ክፉ ሰዎች ተቀናቃኝ ባሉት ሰው ላይ ንብረት ሀብት የሚያወድም ገንዘብ የሚያባክን የሰላቢ መተት አስመትተውበት እነሱ ሀብት ንብረቱ ሲጠፋ ገንዘቡ ሲባክን በክፉ አይን ቁጭ ብለው ያሉ ሀብት ወዳጆቼ፣ ጠንቋዮች፣ ባዕድ አስመላኪዎችና አምላኪዎች እስካሉ ድረስ ገንዘባችን መሰለቡ አይቀርም። ለዚህ አንዱ መፍትሄ ከገንዘባችን ለእግዚአብሔር አስራት በማውጣት እጃችን ላይ ያለውን በፈጣሪ በረከትና ረድኤት ማስባረክ ነው። አሁን እጃችን የሚገባው በዛ ያለ ገንዘብና ትንሹ ችግራችን አልጣጣም ብሎናል። አንዳንዶቻችን ጥቂት ገንዘብ በምናገኝበት ወራት የነበረን ረድኤት አሁን ከምናገኘው ለይስሙላ ቁጥሩ ብዙ ከሆነው ገንዘብ ጋር አይጣጣምም። ትንሹ ችግራችን ከብዙ ገንዘባችን እየበለጠ ችግራችን እየተለጠጠ ግራ መጋባት ውስጥ ከቶናል። ምንም እንኳን ፍላጎታችን ላቅ ያለ ቢሆንም በፕሮግራም እየተጠቀምን እንኳን ገንዘቡ አንድ ቁም ነገር አልሰራ ብሏል። ይህንን አባባሌን ከዋጋ ግሽበት ጋር ብታያይዙትም እኔ የምነግራችሁ እንደ ኢኮኖሚስት ሀገር አቀፍ ስለሆነው የዋጋ ግሽበትና የገንዘባችን የመግዛት አቅም ማጣት ሳይሆን ስለ ሰላቢ መተት ነው። እኛ ላይና በሰው ላይ ያለው የሰላቢ መንፈስና ለአጋንንት የተገበረ በተዘዋዋሪ እጃችን የሚገባ ገንዘባችንን እየሰለበ በችግር እያንገበገበ ያኖረናል። የኑሮ ውድነቱ እንዳለ ሆኖ በፊት በጥቂት ገንዘብና በመካከለኛ ገቢ በረከት የሚኖሩ ሰዎችም በዚህ ምክንያት የሰላቢ መተት ሰለባ ሆነዋል። ሌላውኛ በብርቱ ስራ የምናገኘውን ገንዘብ ሌሎቹ እያስመተቱበት የኛን ይሰልባሉ፣ ገንዘቡም ረድኤት ያጣል። የወለላይቱ እመቤት ልጆች ብዙዎቻችን እኛ በእግዚአብሔር ሳንባረክ ገንዘባችን ሀብታችን እንዲባረክ እንሻለን። ይህም ነው አንዱ ለሰላቢ መንፈስ የሚዳርገን። እኛ በጾም በጸሎት በርትተን ለእግዚአብሔር ስንገዛ እግዚአብሔር እኛን ይባርከናል። በእግዚአብሔር የመጣው ሰማያዊ ቡራኬ ምድራዊ ነገሮቻችን ሁሉ ይባርካል። ኑሯችን ይባረካል፣ ገንዘባችን ይባረካል፣ ህይወታችን ይባረካል። እኛ ከተባረክን እንኳን ገንዘባችን እንኳን ሀብታችን ዘር ማንዘሮቻችን ይባረካሉ። የኛ መባረክ ገንዘባችንን ሀብታችንን ይባርካል። እግዚአብሔር በኦሪት ዘፍጥረት በምዕራፍ 22 ቁጥር 17 ላይ በእውነት በረከትን እባርካለሁ ብሏል። እግዚአብሔር ከባረከን ሁሉ ነገራችን ይባረካል። በዚህ አጋጣሚ አንድ ያሳዘነኝን ነገር ልንገራችሁ። አንድ ሰው ሀብታም ለመሆን ካለው ጉጉት የተነሳ አንድ ደፍተራ ጋር ይሄድና ፍላጎቱን ይነግራቸዋል። እሳቸውም አጋንንት እየጎተቱ መተት እየመተቱ መኖር ገንዘብ የሚያገኙበት ስራቸው ነውና መፍትሄ ሀብት እሰራልሃለሁ ይሉታል። እሱም ይደሰታል፣ ይስማማሉ። በስምምነታቸው መሰረት ብር ይከፍላቸውና ከ100 ብር አንድ፣ ከ50 ብር አንድ፣ ከ10 ብር አንድ፣ ከ5 ብር አንድ፣ ከ1 ብር አንድ፣ ከ50 ሳንቲም አንድ፣ ከ25 ሳንቲም አንድ፣ ከ10 ሳንቲም አንድ፣ ከ5 ሳንቲም አንድ አምጣ ይሉትና እሱም ከያንዳንዱ አንዳንድ አምጥቶ ይሰጣቸዋል። በእነዚህ ገንዘቦች ላይ የሀብት መተት ደግሞ ይሰጡታል። ይህንን ሲሰጡት ሀብት ቤት እንዲገባ እነዚህን የተደገመባቸውን ብርና ሳንቲሞች ከቤት እንዳታወጣ፣ ያወጣቸው ቀን ሀብቱ ከቤት ይወጣል ብለው ያስጠነቅቁታል። አጅሬም ሀብታም ሆናለሁ ብሎ አጋንንቱንና ጠንቋይን ተማምኖ ቀድሞ የሚሰራውን ስራ መስራት ቀጠለ። እየዋለ እያደረ ገንዘብ እጁ እየገባ ሀብታም ሆነ።
በመጨረሻም ባልታወቀ ምክንያት ገንዘቡ እየሸሸው ጤናም እየራቀው ውሎ ስራ ቦታ ሳይሆን ሆስፒታል ሆነ። በሰላቢ መተት የሰበሰበው ገንዘብ ለሆስፒታል ሆነ። ገንዘቡን ጨርሶ ብሶበት ከቤቱ አለ። የዚህን ጊዜ ነው በሰው አግኝቶኝ ይህንን ጉድ ያጫወተኝ። እኔም ያ ጠንቋይ የመተተበት አንተም ያስመተትክበት ገንዘብ የት ነው ያለው ስለው ከቤት ያለ አለኝ። እኔም በል ነገ ጧት አምጣና ጸበል ረጭተነው ሰው የማይረግጥበት ቦታ እንጥሏለን አልኩት። እሱም እሺ ብሎ በዚህ ተስማምተን ተለያየን። እኔም በጧት ጸበል ይዤ መጣሁና ገንዘቡንና ሳንቲሙን አምጣ ስለው ሌሊት ባለቤቴ ለምን ይጣላል ብላ ለኔ ቢጤ ቤተክርስቲያን መጸወተችው አለኝ። ስለሆነት እጅጉን ተበሳጨው። ገንዘቡን ለኔ ቢጤ የመጸወተችው ቅዱስ ጴጥሮስ ወጳውሎስ ቤተክርስቲያን ነው። እኔም እንዴት ለሀብት ብለ ያስጠነቆልክበትን ያስደገምክበትን ገንዘብ ለመስለብ ብለ ያስመንተትክበትን ገንዘብ ለኔ ቢጤ ትሰጣለህ ብዬ አዝኜ ወጣሁ። ወዳጆቼ እስኪ አስቡ፣ ስንት ነገር ገብሮበት አስደግሞበት አስመትቶበት ሀብት አገኝበታለሁ ብሎ ከቤቱ ያስቀመጠውን ያጋንንት የግብር ገንዘብ ለኔ ቢጤ በመስጠቱ ፈጣሪ እንደማይቀበለው ቢታወቅም ያ ገንዘብ ከኔ ቢጤዎች እጅ ወጥቶ ስንት ሰው እጅ ይገባል። የስንት ሰው ገንዘብ እየሰለበ መቅኖቢስ እያደረገ ይኖራል። መተት የተመተተበት 1 ብር ከ10,000 ብር ጋር ቢቀላቀል 10,000 ብር በመተት ይበክላል። እንዲህ የሆነን ነው አንድም ገንዘባችን እርባና ቢስ የሆነው። እኛም በዚህ ምክንያት ነው በማናውቀው ስንሰለብ የምንኖረው። በነገራችን ላይ ጥቂት የማይባሉት ባለሀብቶች ሀብት ያገኙት ገንዘብ የሰበሰቡት የሀብት መተት አስመትተው ነው። እነዚህ ሰዎች ምናልባት በሀገራችን ታዋቂ ባለሀብቶች ይሆናሉ። እነዚህ ሰዎች ሀብታቸውን ወይም ገንዘብን የሚሰበስቡት በሀብት መተትና በሰላቢ መተት ስለሆነ የእነዚህ ሰዎች ገንዘብ ቅድም እንዳልኳችሁ የመተት ገንዘባቸው በምንገዛውና በምንቀበለው ገንዘብ ከኛ ጋር ሲቀላቀል እኛ ለፍተን ሰርተን ያመጣነውን ገንዘብ ይሰልብብናል፣ ያባክንብናል፣ የኛን ይዞብን ይሄዳል። ሀገራችን አንዱ የማታድግበት ምክንያት ጥቂት የማይባሉ ባለሀብቶች ሀብቱን ገንዘቡን የሚሰበስቡት በስራ ልፋት ሳይሆን በሀብት መተትና በሰላቢ መተት ምክንያት ስለሆነ ነው። እነሱ በአንድም በሌላ የኛን ገንዘብ በሀብት መተትና በሰላቢ መተት እየሰለቡ ሀብታም ይሆናሉ። እኛ የነሱን ገንዘብ እየተጠቀምን ወይም የነሱ ገንዘብ እኛ ጋር እየገባ የኛን ይሰልባል፣ ያባክናል። ወዳጆቼ የሀብት መተትና የሰላቢ መተት አስመትተው ሀብታም የሚሆኑት አንድም የግለሰቦችንና የህዝብን ገንዘብ እየሰለቡ ነው። ለዚህም እኮ ነው እንደ ሀገር ማደግ ያቃተን፣ እንደ ህዝብ ደግሞ ህዝቡ ገንዘብ አልበረከትለት ያለው። በመተት ባለሀብት የሚሆን ግለሰብ ካለ የሚሰለብ ግለሰብና ህዝብ አለ። በሰላቢ መተት ባለሀብት የሆነ ሰው ካለ የተሰለበ ሰውና ህዝብ አለ ማለት ነው። የወለላይቱ እመቤት ልጆች የሰላቢ መተት ብቻ ሳይሆን አይነ ጥላና የዛር መንፈስ ካለብን በፍጹም ገንዘባችን ቀርቶ ህይወታችንን በረከት የለውም። በተለይ በቤታችሁ የሚገበር የጨሌ መንፈስ የዛር መንፈስ ካለ ገንዘባችሁ አይበረክትም። ቤተሰባችሁ ወይም እናንተ ጨሌውን ዛሩን መገበር ሲያቆሙና ስታቆሙ መንፈሱ ገንዘባችሁን እንደ ግብር እየተጠቀመ ያባክንባችኋል፣ መቅኖቢስ ያደርጋችኋል። ለዚህ መፍትሄው ንስሐ ገብቶ በጸሎት በርትቶ ቅድም እንደነገርኳችሁ አስራት ማውጣት ነው። እዚህ ጋር በተያዘ ብዙዎች የሰላቢ መተት ሳይኖርባቸው ገንዘብ የሚያባክን የብኩንነትና የቤተሰብ ዛር ሳይኖርባቸው ገንዘባቸው በጣም ይባክናል፣ ረድኤት በረከት ያጣል። ብዙ ሰዎች ገንዘብ ያገኛሉ፣ ግን በገንዘባቸው ቁም ነገር አይሰሩም፣ ህይወታቸውን በጥሩ ሁኔታ አይቀይሩም። የእነዚህ ሰዎች ችግር ሌቦች ስለሆኑ ነው። ሌቦች ስላችሁ ሰውን ገንዘብ ሰርቀው ሳይሆን የእግዚአብሔርን ገንዘብ ሰርቀው ነው። አንድ ሰው እግዚአብሔር በሰጠው ዕውቀት፣ ጉልበት፣ ጤና ሰርቶ ገንዘብ አግኝቶ ነገር ግን ለእግዚአብሔር አስራት የማያወጣ ከሆነ ሌባ ነው። የእግዚአብሔርን ገንዘብ ሰርቋል። ይህንን ያልኩት እኔ አይደለሁም፣ ራሱ እግዚአብሔር ነው። ልዑል እግዚአብሔር በትንቢተ ሚልክያስ በምዕራፍ 3 ቁጥር 8 ላይ እናንተ ግን እኔን ሰርቃችኋል፣ እናንተም የሰረቅን በምንድን ነው ብላችኋል፣ በአስራትና በበኩራት ነው በማለት አስራት አለማውጣት ሌብነትና የእግዚአብሔርን ገንዘብ መስረቅ እንደሆነ ነግሮናል። ስለ እውነት ነው የምላችሁ፣ ሰርታችሁ አስራት የማታወጡ ወይም አስራታችሁ ለእግዚአብሔር የማትሰጡ ሰዎች
ያገኛችሁት ገንዘብ ከሰላቢ መተት ባልተናነሰ አንዳንዴም በባሰ መልኩ ገንዘባችሁ ይባክናል፣ ረድኤትና በረከት ታጣላችሁ። አስራታችሁን ከ10 1 ወይም ከ110 ማውጣት ውዴታችሁ ሳይሆን ግዴታችሁ ነው። የምትሰጡት ደግሞ የራሳችሁን ሳይሆን የራሱን የእግዚአብሔርን ነው። ስለዚህ ብዙ ሰው በገንዘቡ ረድኤትና በረከት የሚያጣው አስራት በአግባቡ ባለማውጣቱ ምክንያት ነው። ለእግዚአብሔር አስራት ማውጣት ስራም ገንዘብን ያስባርካል። አስራት ማውጣት ገንዘባችሁን ብቻ ሳይሆን ሰርታችሁ የምታገኙበትን ዕውቀትና ጉልበት ያስባርካል። አንዳንዶች አስራት ባለማውጣታቸው ወይም አስራታቸውን ለእግዚአብሔር ባለመስጠታቸው ምክንያት በገንዘባቸው ረድኤትና በረከት እያጡ ነገር ግን የሰላቢ መተት አለብኝ ይላሉ። ግን የሰላቢ መተት የለባቸውም። እንደ ሰላቢ መተት የሆነባቸው ገንዘባቸው ረድኤትና በረከት ያጣባቸው አስራት ባለማውጣታቸው ምክንያት ነው። ስለዚህ አስራታችሁን በአግባቡ አውጡ፣ ለእግዚአብሔር ስጡ። ከዛ በኋላ የገንዘባችሁን የአስራት በረከትና ረድኤት ታያላችሁ። ሌላው እንደነገርኳችሁ በልጅነታችን ገብቶ አብሮን ያደገ አይነ ጥላና በቤተሰብ በኩል የመጣ ዛር ካለ ገንዘባችን መቅኖ የለውም። ገንዘብ አግኝተን እጃችን ሲገባ አጋንንቱ ምክንያት እየፈጠረ በሕክምና ያልፈለግነውን ነገር በማስገዛት ለሰው በደግነት መልኩ በማሰጠትና በማበደር ያባክንብናል። የሰላቢ መንፈስና ገንዘብ የሚያባክን መተት ያለባቸው ሰዎች ገንዘብ ሲያገኙ ገንዘብ ለማውጣት እጃቸውን ይበላቸዋል፣ ካላወጡ ይጨንቃቸዋል፣ ያማቸዋል። ቢያንስ በጓደኛ ግብዣ ስም ገንዘባቸውን ያስወጣቸዋል። የሰላቢ መተት በምን ይመተታል ወይም ተቀናቃኞቻችን የሰላቢ መተት በምን ያስመትቱብናል የሚለውን ስናይ የሰላቢ መተት በአይነ ምድር በሚጣል ነገር፣ በሚጻፍ ነገር፣ በሚረጭ ነገር፣ በሚቀበር ነገር፣ በውሻ ባህያ፣ በሌሎቹም እንስሳ፣ በብር ቀለበት፣ በልብስ፣ በጫማ፣ በፀጉር፣ በስጦታ፣ በመጨበጥ፣ በወዝ፣ በምንለብሳቸው ልብሶች፣ በውስጥ ልብሶች፣ በካልሲ፣ በፓንት፣ በታይት፣ በቢጃማ፣ በመኪና፣ በእህል እንዲሁም እድላችን ባወደ ነገሥት ታይቶ ሊመተትብን ይችላል። ከመጨበጥ ጋር ያለውን የሰላቢ መተት በእኔ ደረሰውን ላካፍላችሁ። ቦታውን ለጊዜ ልተውና በማገለግልበት ደብር እንደምታውቁት ብዙ ዝክር እዘክራለሁ። ታዲያ አንዱ ሁል ጊዜ አንተ በረከት አለ፣ ረድኤት አለ፣ እነዚህን ሁሉ ቅዱሳን እየዘከርክ እጅህ ሙሉ ነው፣ እንደዚህ የምትዘክረው ገንዘብ ከየት ነው የምታመጣው? እንዴት ነው ገንዘቡ የሚበቃ? ገንዘቡ አያልቅብህም እያለ የሞኝ ጥያቄ ይጠይቀኛል። ሁል ጊዜ ሲያገኘኝ እንደዚህ ያለኝ ሲጨብጠኝ የመሃል እጄን ቧጠጥ ያደርገኛል። እጄን ይዞ ከእጁ ጋር ይተሻሻል። አንድ ቀን ጸበል አጥምቄ ስመለስ አንድ ወዳጅ ያገኘኝና ኧረ ቀሲስ እከሌ እኮ ጠጥቶ ሰክሮ ቀሲስ ሄኖክን በሰላቢ መንፈስ ካለው ላይ ትንሽ ወስድበታለሁ ብዬ እንኳን የሱን ልወስድ የራሴን አጣው፣ አልሰለባለኝ እንጂ ከሱ ብሰልብ አይታወቅም ነበረ። ምክንያቱም ከበዛው ላይ ጥቂት መውሰድ አያስነቃም ነበረ። የሚገርም የቀሲስን ሰልባለሁ ብዬ የራሴ ተሰለበብኝ። እሱ ግን የሰላቢ መስለቢያ አለው እንዴ ብሎኝ ነግሮኝ አስቆኝ ነበረ። እንኳን እናንተ አይሆንላችሁም እንጂ አንዳንድ እኛንም ሞከር ያደርጋሉ። የሰላቢ መተት እንዴት ይመተታል ወደሚለው ልመለስና ከዚህ ውስጥ የተወሰኑትን እንመልከት። አንዳንድ ሰዎች በጥቂት ኪሎ ጤፍ፣ በጥቂት አስቤዛ በበረከት በረድኤት ወራቶችን ይቆያሉ። በእነዚህ ሰዎች ረድኤት የቀና ሰው የሰላቢ መተት አስመትቶባቸው የቤታቸውን በረከት ሲወስድ የተሰለቡት ሰዎች በፊት በጥቂት ከወርና ከዛም በላይ የሚቆዩ ከሆነ ከተሰለቡ በኋላ 15 ቀን መቆየት ወይም መድረስ አይችሉም። በፊት ቤታቸው በረከት ከሆነ አሁን ስልበት ነው የሚሆነው። በፊት በበረከቱ መደነቅ ከሆነ አሁን በስልበቱ መጨነቅና መሳቀቅ ነው መገለጫቸው። የሰላቢ መተት ከመኪና ጋር እንዴት እንደሚገናኝ ልንገራችሁ። እንደነገርኳችሁ የሰላቢ መተት ስራው ገንዘብ ማስወጣትና ማባከን ነው። አንድ የማውቀው ሰው የሰላቢ መተት አለበት። ይህ ሰው ጥሩ መኪና አለው። መኪናው በየ15 ቀኑ ይበላሻል። ጋራዥ ወስዶ ያሰራዋል። ጥቂት እንደተነዳ ይበላሻል፣ መልሶ ያሰራዋል። እንዲህ ያደረገ በአዲስ መኪና አላስፈላጊ ወጪ ያስወጣው ነበር። ከዚህ ጋር በተያዘ የቤተሰቦቼ የህዝብ ማመላለሻ መኪና ነበር። ይህ መኪና ህዝብ እንደጫነ በየሄደበት ይቆማል፣ ይበላሻል፣ ጋራዥ ይገባል፣ ይሰራል፣ አዲስ ዕቃ ይቀየርለታል። ሳምንት ሳይሰራ ይበላሻል። አንድ ቀን እንደተለመደው ተበላሸ፣ ጋራዥ ገባ።
ይሄ ቀይር ተባለ፣ ተቀየረ። መኪናው ግን አልነሳ አለ። እንዲህ የተባለ መካኒኮች ይቀር ያሉት ዕቃ እየተቀየረ መኪናው ሊነሳ አልቻለም። በኋላ በጾመ ፍልሰታ በአቅራቢያው ወዳለ ገዳም መኪናው ገብቶ ቆመ። የሚገርማችሁ ጾመ ፍልሰታ እንዳለቀች ወንድሜ ሄዶ ሲሞክረው መኪናው ተነሳ፣ ከዛ ወደ ስራ ገባ። እንዲሁም የዛሬ 10 ዓመት አንድ የማውቃት ልጅ ባለቤቷ BMW X5 የተባለ በጣም ዘመናዊ መኪና ገዝቶ ሰጣት። 1 ወር እንደነዳችው መኪናው ተበላሸ፣ ጋራዥ ገባ። አዲስ አበባ ላይ አሉ የተባሉ የመኪናው መካኒኮች መጥተው ለመስራት ሞከሩ፣ ግን አንዳቸውም ለመስራትና ለማስነሳት አልቻሉም። ከካምፓኒው ባለሙያ መጥቶ መኪናውን አየው፣ በኮምፒውተር ቼክ አደረገ፣ ምንም ችግር የለበትም፣ መኪናው መነሳት ነበረበት፣ ግን ለምን እንደማይነሳ አላውቅም ብሏቸው ሄደ። ያንን የመሰለ መኪና በመተት ለረጅም ዓመታት አቧራ ሲጠጣ ኖረ። የሰላቢ መተት ንብረታችሁን፣ ገንዘባችሁን በምክንያትና ያለ ምክንያት እንድታወጡና እንዲባክን ያደርጋል። ገንዘብ የሚሰልብ አጋንንትና መተት ካለብን አንዱ መፍትሄ እንደነገርኳችሁ አስራት በማውጣት ገንዘባችንን ማስባረክ ይገባናል። ምክንያቱም ከምናገኘው ገንዘብ ላይ የእግዚአብሔርን ድርሻ ወይም አስራት ካላወጣን ገንዘቡ በፍጹም ረድኤት አይኖረውም። ብዙዎቻችን አስራት የማውጣት መንፈሳዊ ልምድ ስለሌለን የሰላቢ መንፈስ እንዳለበት ሰው ገንዘባችን ይባክናል። ገንዘባችን ቁም ነገር ሳይሰራ ችግራችን ሳይጋራ ለወር አላደርስ ይለናል። ጸበልም አዘውትረንና ባገኘነው አጋጣሚ መጠመቅ፣ ምክንያቱም ጸበሉ መተቱን ይሽረዋል። የሰላቢ መተት ካለባችሁ ጸበል ስትጠመቁ ምልክት ታያላችሁ። ሰላቢ መተት ያለባችሁ ሰዎች ጸበል ስትጠመቁ እጃችሁ ይቆለፋል ወይም ይታሰራል። እጃችሁ ወይም ጣታችሁ ይጣመማል። እጃችሁ እንደ እሳት ይነዳል። እጃችሁ ይንቀጠቀጣል። እጃችሁ ይደነዝዛል። እጃችሁ ኩርትም ይላል። ምክንያቱም የሰላቢ መተት የሚቀመጠው አንድም እጅ ላይ ስለሆነ ነው። ሌላው አጋንንቱን በርትተን በጸሎት ልንዋጋና ወደ ፈጣሪ ልንጮህ ይገባል። ሌላው እስኪ የምትገዙትን ነገር መባረክ ልመዱ። የትኛውንም ነገር ስትገዙ አማትባችሁ በስላሴ ስም፣ በእመቤታችን ስም፣ በሌሎችም ቅዱሳን ስም የተባረከ ይሁን ማለት ልመዱ። የተባረከ ነገር አይሰለብም፣ ለመሰለብም አይመችም። ወዳጆቼ ገንዘባችሁ ቢባክን አይድነቃችሁ። እንኳን ገንዘባችን እኛም እየባከንን ነው። አንዳንድ የዋይሁን ጅል እንዴት በሰላቢ መተት ገንዘብ ይባክናል ይላል። እንኳን ገንዘባችሁ እናንተም እየባከናችሁ ነው። እንኳን ገንዘባችሁ እድሜያችሁ ምንም ቁም ነገር ሳትሰሩበት እየባከነ ነው። እንኳን ገንዘባችሁ ህይወታችሁ እየባከነ ነው። እንኳን ገንዘባችሁ ኑሯችሁ፣ ሰላማችሁ እየባከነ ነው። እንኳን ገንዘባችሁ የወለዷቸው ልጆች እየባከኑ ነው። ልዑል እግዚአብሔር ከህይወትና ከሰላቢ ብኩንነት እንዲሁም ከሰላቢ መተትና ከሰላቢ ሰዎች በቸርነቱ ይጠብቀን።